ሰላም ውድ የአእምሮ ቤተሰቦች እንዴት ናችሁ? አንድ ጥያቄ ልጠይቅ። ሁል ጊዜ እቅድ ታደርጋለህ? ነገ ጀምራለሁ ትላለህ። ከሚቀጥለው ሰኞ ጀምሮ አኗኗሬን እቀይራለሁ ብለህ ለራስህ ቃል ትገባለህ። ይችን የመጨረሻ ጊዜ ላድርጋትና ከዚህ በኋላ እተዋለሁ ትላለህ። ነገር ግን ቀናት ይነጉዳሉ፣ ሳምንታት በወራት ይተካሉ፣ ዓመታት እንኳን ይነጉዳሉ። ዞር ብለህ ስታየው ግን ሕይወትህ ባለበት ነው። ምንም የተቀየረ ነገር የለም። ያው ጭንቀት፣ ያው ስንፍና፣ ያው ያልተሳካ ህልም ይዘህ ተቀምጠሃል። ለምን እንደሆነ ታውቃለህ? ችግሩ ያንተ ማንነት አይደለም። ችግሩ ምክሊት ማነስም አይደለም። ችግሩ ምን መሰለህ? በየቀኑ የምታደርጋቸው ጥቃቅን ልምዶች ናቸው። ሕይወት የትላልቅ ውሳኔዎች ውጤት ብቻ ሳትሆን በየቀኑ የምናደርጋቸው ትናንሽ ድርጊቶችም ድምር ነች። ዛሬ ሕይወትን ቀስ በቀስ እየገደሉ ያሉ 5 ወሳኝ ልምዶችን በዝርዝር እንማራለን። እነዚህ ልምዶች ለይተህ ካላወቃቸው 100 ዓመት ብትኖር እንኳን ለውጥ ያመጣል። ነገር ግን ዛሬ እንዴት እንደምትቀይራቸው ጭምር እንማራለን። ዝግጁ ከሆንክ ወደ መጀመሪያውና ወደ ከባዱ እንቅፋት እናልፋለን። የመጀመሪያው ማዘግየት ወይም ደግሞ ፕሮክራስቲኔሽን የምንለው ነው። ብዙዎቻችን እንደ ቀላል ድክመት እናየዋለን። ነገ የምትለው ቃል በሰይጣን መዝገበ ቃላት ውስጥ ያለች ተመራጭ ቃል ናት። ሰይጣን ወይም ደግሞ ክፉ ሐሳብ አንድን ሰው ክፉ ስራ ብሎ በቀጥታ ባያነሳሳውም እንኳን ያሰብከውን በጎ ነገር ነገ አድርገው ብሎ ያዘገያል። የሰው ልጅ ከተግባር ያዘናገዋል። ነገ የምትለው ቃል የመስራት ፍላጎት እንዳለ በማስመሰል ራሳችንን እንድናታልል ያደርገናል። አሁኑኑ መጀመር ያለብንን ነገር ወደማይታወቅ ጊዜ በማሸጋገር እድላችንን እንድናባክን ታደርገናለች። ለምሳሌ አንድ ሰው ሲጋራ ማጨስ ለማቆም ይፈልጋል እንበል። ውስጣዊ ድምፁ አታቁም ቢለውም ሊታገል ይችላል። ነገር ግን ያ ድምፅ መጥቶ ዛሬ መጨረሻህን አጭስና ነገ ትተወዋለህ ይለዋል። ያ ሰው ነገ አቆማለሁ ሲል ራሱን ሰላም ይሰጠዋል። ለጊዜው እፎይታ ያገኛል ማለት ነው። ነገር ግን ነገ ሲመጣ ደግሞ ሌላ ነገ ትመጣለች። በዚህ መልኩ ዓመታት ይነጉዳሉ። ሱሱ ግን አይቆምም። በትምህርትም ብናየው ወይም ደግሞ በስራ ብናየው አንድ ተማሪ ፈተና አለበት እንበል። አሁን ማንበብ አለብኝ ብሎ ያስብና ነገር ግን በውስጡ ያለው ስንፍና አሁን ትንሽ ፊልሜና ነገ ማለዳ ተነስተህ ታነባለህ ይለዋል። ያ ተማሪ አላነብም አላለም። ነገር ግን ወደ ነገ አሸጋገረው። ነገ ሲመጣ ደግሞ ድካም ወይም ደግሞ ሌላ ምክንያት ይመጣና ስለዚህ መጨረሻው ውጤቱ መውደቅ ይሆናል ማለት ነው። ማዘግየት ማለት ስራ መጥላት አይደለም። ብዙ ጊዜ ጎበዝ ሰራተኞችም ያዘገያሉ። ማዘግየት ማለት ፍርሃትን መሸሽ ነው። ለምሳሌ ለመጀመር ትፈራለህ፣ ምክንያቱም ፍጹም ሆኖ እንዲወጣልህ ስለምትፈልግ። መሳሳትን ትፈራለህ፣ ምክንያቱም ውድቀት የሚያሳምም ይመስልሃል። ሰዎች ምን ይሉኛል ብለህ ልትፈራ ትችላለህ። ነገር ግን እውነቱ ይህ ነው። ዛሬ ያልጀመርከው ነገር ነገ አይቀርብም። እንዲያውም ነገ ሲመጣ የዛሬውን ፍርሃት እጥፍ ሆኖ ይጠብቃል። እያንዳንዱ የዘገየ ቀን ህልምህን ካንተ ያርቃታል። አንድ ቀን ጠዋት ትነቃለህ፣ እድሜህ ገፍተዋል፣ ጉልበትህ አልቋል። ያኔ ራስህን እንዲህ ብለህ ትጠይቃለህ፣ በዚህ ሁሉ ጊዜ ምን አደረው? ለምንድን ነው ያልጀመርኩት? ያ የቁጭት ስሜት ደግሞ ከማንኛውም ውድቀት በላይ ያሳምማል። ስለዚህ መፍትሄው ትልቅ ዝላይ መዝለል አይደለም። አእምሮ ስራውን ሲያስበው ሊደነግጥ ይችላል። ስለዚህ 5 ደቂቃ ብቻ ሰርቼ እተወዋለሁ ብለህ ጀምር። አንዴ ከጀመርክ አእምሮ በስራ ውስጥ ስለሚገባ መቀጠል አይከብደው። አስታውስ፣ ተግባር ተከትሎ ነው መነሳሳት የሚመጣው። ቁጭ ብለህ መነሳሳትን አትጠብቅ። መነሳሳት በስራ ላይ እያለ ነው የሚመጣው። ሁለተኛው መጥፎ ባህሪያችን ራስን መናቅ ወይም ደግሞ ኔጌቲቭ ሰልፍ ቶኪንግ ነው። በህይወት ውስጥ ካንተ ጋር 24 ሰዓት የሚያወራና የሚጨቃጨቅ አንድ ሰው አለ። እሱም ራስህ ነህ። ሁለተኛው ልምዳችን ራሳችንን መናቅ ስንል አልችልም፣ እኔ ለዚህ አልተፈጠርኩም፣ እድሉ የለኝም ወይም ደግሞ ሌሎች ይሻላሉ ከኔ ብሎ ማሰብ ነው። እነዚህ ድምጾች በማን አእምሮ ውስጥ ነው የሚደጋገሙት? በአንተ አይደለም። አእምሮ ልክ እንደ መመዝገቢያ ማሽን ነው። የምትነግረውን ሁሉ ያለ ጥርጥር ይቀበላል። አልችልም ካልከው አእምሮ ላለመቻልህ ሺህ ምክንያቶችን ይደረድርልሃል፣ አካልህም ይዝላል። ለምሳሌ 2 ሰዎችን እናስብ። አንደኛው እጅግ በጣም ጎበዝ የሆነ ግን በውስጡ እኔ አይሳካልኝም ወይም ደግሞ እኔ አልችልም የሚል ድምፅ ያለው፣ እድሎች ሲመጡ ገና ዝግጁ አይደለሁም ብሎ ያሳልፋቸዋል። ሁለተኛው ሰው ግን ችሎታው አነስተኛ የሆነ ነገር ግን እሞክራለሁ፣ ካልቻልኩ ደግሞ እማራለሁ የሚል። ከዓመታት በኋላ ሁለተኛው ሰው ከመጀመሪያው ሰው እጥፍ ርቆ ይሄዳል። ምክንያቱም በመውደቅና በመነሳት ራሱን በሚገባ ስላስተማረ። ያኛው ግን ቁጭ ስላለ ያንን ያለውን ስኪል ራሱ ያጣል ማለት ነው። ልዩነታቸው የአእምሮ ዝግጅታቸው ላይ ነው። ስለዚህ ከዛሬ ጀምሮ ቃላትህን ቀይር። ከባድ ነው ማለትህን ትተህ ይፈትነኛል ግን እማረዋለሁ በል።
አልችልም ማለትን ትተህ እንዴት እንደምችል መንገዱን አገኘዋለሁ ብለህ ጀምረው። አንተ ለራስ ጠበቃ ካልሆንክ ዓለም አቃቢ ሕግ ሆኖ ይፈርድብሃል። ሶስተኛው መጥፎ ልምዳችን ግብ አልባነት ነው፣ ወይም ደግሞ ያለ ግብ መኖር። ግብ የሌለው ሰው ልክ እንደ መኪና ነው። ሞተሩ ይነሳል፣ ነዳጅ አለው፣ ጎማዎቹ ይሽከረከራሉ፣ ነገር ግን አቅጣጫ የለውም። ሹፌር እስከሌለው ድረስ መንገዱን ስለማያውቀው የትም አይደርስም። አንተም ግብ ከሌለ ዝም ብለህ ትንቀሳቀሳለህ ወይም ደግሞ ትለፋለህ፣ ግን እድገት የለም። ብዙ ሰዎች ስኬታማ መሆን እፈልጋለሁ ይላሉ። ግን ስኬት ራሱ ምንድን ነው? ምን ያህል ገንዘብ ነው ማሳካት የምትፈልገው? ምን አይነት ስራ፣ በምን ያህል ጊዜ ውስጥ ነው ይህን ነገር ማሳካት የምትፈልገው? ይህ ካልተገለጸ አጽናፈ ሰማይ መልስ አይሰጥም። ግልጽነት ኃይል ነው። እናም አሁኑኑ ወረቀትና ብዕር አውጣና ግብህን ጻፈው። ግብህ ደግሞ ስማርት ይሁን። ያ ማለትም ግልጽ፣ የሚለካ፣ የሚደረስ፣ ተዛማጅና ጊዜ የተቀመጠለት ይሁን። ለምሳሌ በ3 ወር ውስጥ 5 ኪሎ ቀንሳለሁ ወይም ደግሞ በ6 ወር ውስጥ አዲስ ቋንቋ እማራለሁ ብትል ግብህን ስትጽፈው ከአእምሮ ወጥቶ ወደ እውነተኛው ዓለም ይመጣል። በየቀኑ የምትወስዳት አንዲት እርምጃ ወደዚህ ግብ የምታቀርብህ መሆን አለባት። አራተኛው መጥፎ ልምዳችን ራሳችንን ከሌሎች ጋር ማነጻጸር ነው። ይህንን በመጀመሪያ ባለፈው ቪዲዮአችን ላይ በደንብ አድርጌ ሰርቼዋለሁ። በዚህ በሶሻል ሚዲያ ዘመን ሌላኛው ትልቅ በሽታ ንጽጽር ነው። ኢንስታግራም ወይም ደግሞ ዩቲዩብ ላይ ስትገባ ሁሉም ደስተኛ፣ ሁሉም ቆንጆ፣ ሁሉም ባለ ሀብት ይመስላል። ከዚያ ራስህን ታያለህ። እኔ ምን እያደረግኩ ነው? ህይወቴ ለምንድን ነው እንደነሱ ያልሆነው ብለህ ትላለህ። ነገር ግን አንድ ነገር ረስተሃል። አንተ እያየህ ያለኸው የሌሎችን ሰዎች ጥሩውን ብቻ ነው። ማንም ሰው ውድቀቱን፣ ጭንቀቱንና ለቅሶውን አይፖስትም። የሌላው ሰው ውጫዊ ገጽታ ከአንተ ውስጣዊ ትግል ጋር አታነጻጽር። ንጽጽር ደስታህን ይሰርቅሃል። አንተ የራስህ መንገድ፣ የራስህ ሰዓትና የራስህ ታሪክ ያለ ሰው መሆንን ልታስታውስ ይገባል። አበባና ዛፍ አይነጻጸሩም፣ ሁለቱም ግን በየተራቸው ያብባሉ። እናም ወንድሜ ብቸኛው ንጽጽር ከራስህ ጋር ብቻ ይሁን። ትናንት ከነበርከው ማንነት ዛሬ 1% ተሻሽለሃል? መልሱ አዎ ከሆነ አንተ ስኬታማ ነህ። የሌሎች ስኬት እንደ ማበረታቻ እንጂ እንደ ውድድር አትውሰደው። ይህን ስልህ ግን ሶሻል ሚዲያ አይጠቅምም እያልኩ አይደለም፣ ግን አጠቃቀምህን አስተካክል። ራስን የሚገነቡ እንጂ የቅናትና የጸጸት ወይም ደግሞ የንጽጽር ህይወት ውስጥ የሚያስገቡ ኮንተንቶችን በማየት ጊዜህንና ህልምህን አትግባ። የእሱ ደስታና የአኗኗር ዘይቤ ለአንተ የሚሰጥ ጥቅም ስለሌለ ብላው፣ ጠጣው፣ እዚህ ቦታ ሄድኩ እያለ የሚፖስተውን ሁሉ አትመልከት። ጊዜህን ቆጥብ። አምስተኛው ገዳይ ልምዳችን የዲሲፕሊን እጥረት ነው፣ ወይም ደግሞ ላክ ኦፍ ዲሲፕሊን። ይህ ወሳኙ ነጥብ ነው። መነሳሳት ጥሩ ነው፣ ግን አታላይ ነው። መነሳሳት ልክ እንደ እሳት ነው፣ ቶሎ ይነዳል፣ ቶሎ ደግሞ ይጠፋል። ዲሲፕሊን ግን ልክ እንደ ከሰል ነው። ያ ማለት ውስጥ ለውስጥ ለረጅም ጊዜ እየነደደ ይሞቃል። ስሜት ሲኖረኝ እሰራለሁ ካልክ ግማሽ ህይወትህን ተኝተህ ልታሳልፍ ነው ማለት ነው። ምክንያቱም ሁል ጊዜ ስሜት ላይኖር ይችላል። ስኬታማ ሰዎች ስራ የሚሰሩት ስላማራቸው ሳይሆን መሰራት ስላለበት ነው። ዲሲፕሊን ማለት እንዲኖርህ ለምትፈልገው ነገር ስትልና ለዘላቂው ህልም ስትል የዛሬውን ምቾት መስዋዕት ማድረግ ነው። ስለዚህ ዲሲፕሊን ልክ እንደ ጡንቻ ስለሆነ በትንሽ ነገር ይጀመራል። በሰዓት መነሳት ሊሆን ይችላል፣ ካልጋ ማስተካከል ጀምሮ ሊሆን ይችላል፣ ለ30 ደቂቃ ማንበብ ሊሆን ይችላል። እነዚህን ትንንሽ ነገሮች በስሜት ላይ ሳትደገፍ በየቀኑ አድርጋቸው። ስሜትህ ደክሞኛል ሲል ማንነትህ ግን አደርገዋለሁ ይሏል። እውነቱ ይህ ነው። ህይወትህ በአንድ ጀንበር አይቀየርም፣ ነገር ግን ልምዶች በአንድ ጀንበር ሊጀመሩ ይችላሉ እና ተጠንቀቃቸው። ዛሬ የተማርናቸው 5 ነጥቦች ጥቅማቸው ማዘግየትን አቁማችሁ አሁኑን እንድትጀምሩ፣ ሁለተኛው ራሳችሁን መናቅ ትታችሁ በራስ መተማመን እንድትገነቡ፣ በሶስተኛ ደረጃ ግልጽ ግብ እንዲኖራችሁ፣ አራተኛ ደረጃ ራሳችሁን ከሌላ ጋር ሳይሆን ከትናንቱ ማንነታችሁ ጋር እንድታነጻጽሩና በመጨረሻ ደረጃ በስሜት ሳይሆን በዲሲፕሊን እንድትመሩ የሚረዱ ነጥቦች ናቸው። አትጠብቅ። ዓለም አንተን ለማስደሰት ዝግጁ አይደለችም። አንተ ግን ዓለምን ለመቀየር ዝግጁ መሆን አለብህ። ዛሬ አንድ ትንሽ ለውጥ አድርግ። ያቺ ትንሽ ለውጥ ከዓመታት በኋላ ትልቅ ተራራ ሆና ታገኛታለህ። ጊዜው አሁን ነው። ተነስና ህልምህን ኑረው። ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑ።